ሰላም እንዴት ናችሁ? ድሮ ተማሪ እያለሁ የቤት ስራዬን የሚጽፍልኝ ሮቦት እና ስዕል የሚስልልኝ ሮቦት መስራት ፈልግ ነበር። አይ ቲንክ አሁን ትምህርት ካቆምኩ በኋላ ሰርቼዋለሁ። በዛሬ ቪዲዮ ስዕል የሚስል እና ጽሁፍ የሚጽፍ ሮቦት አብረን እንሰራለን። አይምራችን ውስጥ ያለውን ነገር መጀመሪያ ወረቀት ላይ ጫር እናደርጋታለን። እንደዚህ አድርገን ወረቀት ላይ ስኬች ካደረግናት በኋላ ኮምፒውተራችን ላይ ወደ 3D ሞዴል እንቀይሯለን። 3D ዲዛይናችንን እንደዚህ አድርገን ከጨረስን በኋላ 3D ፕሪንተር እስከምንገዛ ወደ ሮቦክስ እንሄድና 3D ፕሪንት እናስደርጋለን። ኢትዮጵያ ውስጥ ትልቁ 3D ፕሪንተር እነሱ ጋር ስለሚገኝ ትላልቅ ፕሪንተሮችን እነሱ ጋር ማስደረግ እንችላለን። አካውንታቸውን ከስር አስቀምጥላችኋለሁ። እናንተ ሄዳችሁ ፕሪንት ማስደረግ ትችላላችሁ። ኃይል የሚያስፈልገው ነገር ላይ በደንብ ኃይል ተጠቀሙ። ኦኬ ጋይስ ይህን ዲዛይን ሰራ አይደለ? ፕሪንት ስለደረገ ስንመጣ ደግሞ ይሄን ይመስላል። ዲዛይናችን ፐርፌክት ሆኖ ስለመጣልን አሴምብል አድርገን ኮድ ማድረግ እንጀምራለን። ሞተራችንን ወደ ላይ ወደ ታች ወደ ጎን እንዲሄድ እናዛውና እሱን ከጨረስን በኋላ ስዕል ማሳል እንጀምራለን። ስዕል እንደዚህ አድርጎ ፐርፌክት አድርጎ ይስላል። ይህ ሰውዬ ማን ነው ገምቱ። ጽሁፍም እንደዚህ ይጽፋል። ከኔ እጅ ጽሁፍ ይሻላል። እና ቤተሰቦች እንደዚህ አይነት ቪዲዮ ለመስራት ብዙ ጊዜ፣ ብዙ እውቀት እና ብዙ ገንዘብ ያስወጣላል። እና እንደዚህ አይነት ቪዲዮ የሚመቻችሁ ከሆነ ቻናሉን ፎሎ ያድርጉት፣ ቪዲዮውን ላይክ ያድርጉት እና ደግሞ እንደዚህ አይነት ቪዲዮ ላይ የሚመቻቸው ሰዎች ሼር ያድርጉላቸው። እና እንደዚህ አይነት ስራዎችን ደግሞ ማሰራት የሚፈልጉ ሰዎች አሁን ላይ እየሰራን ስለምንገኝ ኤኒ ዌብሳይት፣ ኤኒ ሶፍትዌር፣ ኤኒ እንደዚህ አይነት ማሽነሪዎችን ዲዛይን ማሰራት የሚፈልጉ ሰዎች እኛ ጋር አገልግሎት ማግኘት ስለምችሉ በቀላሉ voltage.et ብላችሁ ዌብሳይታችን ውስጥ ገብታችሁ እንደዚህ አይነት ፕሮጀክቶችን ከዚህ በፊት የነበሩ ፕሮጀክቶችን እና የምንሰራቸውን ስራዎች አንድ ላይ ማግኘት ይችላሉ። እስካሁን ከነበራችሁ ቪዲዮ ሙሉ ከጨረሳችሁት እናመሰግናለን። ቀጣይ ምን እንስራ ኮሜንት አድርጉልን። እናመሰግናለን።